1888 ዓመተ ምህረት ለንደን ውስጥ በዚህ ዘመን ለንደን የዓለም የስልጣኔ ማዕከል የሀብትና የኢንዱስትሪ ዋና ከተማ ነበረች። ነገር ግን የዚህች ከተማ አንዱ ክፍል ከስልጣኔ የራቀ ወደ ሲኦልነት የቀረበ የድህነት መንደር ነበረ። ቦታው ዋይት ቻፔል ይባላል። በምስራቅ ለንደን የሚገኝ የፀሐይ ብርሃን ጭስ የተጋረደበት ድህነትና ተስፋ መቁረጥ የነገሰበት መንደር፣ ጠባብ ጎዳናዎች፣ ጠረናቸው የሚከረፋ የቆሻሻ ክምሮች እና ህይወታቸውን ለማቆየት የሚታገሉ በሺዎች የሚቆጠሩ ምስኪኖች መኖሪያ ስፍራ ነው። ነገር ግን በ1888 መገባደጃ ላይ ይህንን የድህነት ጨለማ ይበልጥ የሚያጠቁር አንድ እንግዳ ክስተት ተፈጠረ። ከየት እንደመጣ የማይታወቅ ማንነቱ ዛሬም ድረስ እንቆቅልሽ የሆነና በጭካኔው አቻ ያልተገኘለት አንድ ነፍሰ ገዳይ በዋይት ቻፔል ጎዳናዎች ላይ መሽሎክሎክ ጀመረ። እስከ ዛሬ ድረስ ዓለምን እያነጋገረ ያለው በወንጀል የምርመራ ታሪክ ውስጥ ትልቁ እንቆቅልሽ። ክቡራትና ክቡራን፣ ይህ የጃክ ዘ ሪፐር ታሪክ ነው። የታሪኩን አሰቃቂነት ለመረዳት የቦታውን ሁኔታ ማወቅ ግድ ይለናል። በዚያን ወቅት ዋይት ቻፔል እጅግ በጣም የተጨናነቀ ቦታ ነው። በአንድ ትንሽ ቤት ውስጥ እስከ 30 ሰዎች ተፋፍገው ይኖራሉ። ስራ የለም፣ ምግብ የለም። በዚህ ምክንያት በሺዎች የሚቆጠሩ ሴቶች ህይወታቸውን ለማቆየት ሲሉ ብቻ ወደ ዝሙት ንግድ ለመግባት ተገደዋል። መጠለያ ስለሌላቸው ሌሊቱን ሙሉ ደንበኛ መፈለግ በጨለማና ጠባብ ጎዳናዎች ላይ ይዞሩ ነበረ። ለአንድ አዳኝ አውሬ ይህ ፍጹም የሆነ የአደን ቦታ ነው። ማንም ለማንም ግድ አይሰጠውም። የፖሊስ ቁጥጥር ደካማ ነው። ጨለማው ደግሞ ወንጀልን ለመደበቅ አመቺ ስፍራ አድርጎታል። የጃክ ዘ ሪፐር አሰቃቂ ታሪክ በይፋ የተጀመረው እንደ ኤሮፓውያኑ አቆጣጠር ነሐሴ 31 ቀን 1888 ንጋት ላይ ነበረ። በዋይት ቻፔል ባክስሮ በሚባለው ጠባብ ጎዳና ላይ ሜሪ አን ኒኮልስ የተባለች ምስኪን ሴት አስከሬን ወድቆ ተገኘ። ለንደን በታሪኳ ብዙ ግድያዎችን አስተናግዳ ታውቃለች። ነገር ግን ይሄኛው የተለየ ነበረ። ገዳዩ አንገቷን በኃይል ከመቁረጡ ባለፈ ሆዷን በአሰቃቂ ሁኔታ በቢላ ሰንጥቆታል። ፖሊሶች መጀመሪያ ላይ ይህንን ድርጊት እንደ ተራ የጎዳና ላይ ሌቦች ጥቃት ቢቆጥሩትም የጭካኔው መጠን ግን አንድ በጭካኔው የተለየ ነፍሰ ገዳይ በመካከላችን አለ የሚል ስጋት እንዲያድርባቸው አደረገ። ከሳምንት በኋላ መስከረም 8 ቀን ፍርሃቱ ወደ እውነትነት ተቀየረ። ሁለተኛዋ ሰለባ አኒ ቻፕማን በአንድ ቤት በረንዳ ላይ በተመሳሳይ ሁኔታ ተገድላ ተገኘች። አኒ የተገደለችበት መንገድ ግን ከሜሪ አን በከፋ መልኩ የሰውን ልጅ አይምሮ የሚፈትን ሁኔታ ነበረው። ገዳዩ አንገቷን ከቆረጠ በኋላ ሰውነቷን ቀዶ የተወሰኑ የውስጥ አካላትን ማህፀኗን ጨምሮ በከፍተኛ ጥንቃቄ አውጥቶ ወስዶታል። ይህ ክስተት ለመርማሪዎችና ለሐኪሞች አሰቃቂ ነበረ። ገዳዩ በጨለማ ውስጥ በደቂቃዎች ልዩነት የሰው ልጅ የሰውነት ክፍል ሳይሳሳትና ሳይቆራረጥ እንዲህ በቀዶ ጥገና በብቃት ማውጣቱ ፖሊሶችን አንድ ነገር እንዲደመድሙ አደረጋቸው። ገዳዩ ተራ ወንጀለኛ ሳይሆን የሕክምና ዕውቀት ያለው ባለሙያ ነው የሚል ነበር። የለንደን ሕዝብ መርዶ እንደደረሰው ሽብር ዋይት ቻፔልን ወረራት። የለንደን ፖሊስ ወይንም ስኮትላንድ ያርድ ከፍተኛ ጫና ውስጥ በመውደቁ እንዲህ የሚል ይፋዊ መግለጫን አወጣ። ይህ ወንጀል የተፈጸመው በተደራጀ ቡድን አይደለም፣ በአንድ ጨካኝ ግለሰብ እንደሆነ እንጠረጥራለን። ማንኛውም አጠራጣሪ ሰውን ካያችሁ ለፖሊስ ጠቁሙ። ሆኖም ገዳዩ ፖሊሶች ከሚጠረጥሩት በላይ በጭጋጋማው የለንደን ሌሊት በሰዎች መካከል እንደ ጥላ እየተመላለሰ ቀጣዩን ሰለባውን ለማደን በዝግጅት ላይ ነበረ። የደም አሻራውን ገና አልቆመም። ይልቁንም ዋይት ቻፔልን ወደ ዘላለማዊ ቅዠት የሚቀይር ድርብ ግድያ በደጃፏ ላይ እየጠበቃት ነበረ።
አሁን ለንደን ሽብር ውስጥ ገብታለች። ነገር ግን የገዳዩ የመግደል ጥማት ገና አልቆመም። ሴፕቴምበር 30 አስደንጋጭ ክስተት ተፈጠረ። በታሪክ ድርብ ክስተት ወይንም ዘደብል ኤቨንት ተብሎ ይጠራል። በአንድ ሌሊት 2 ሴቶች ተገደሉ። ኤልዛቤት ስትራይድ እና ካትሪን ኤዶውስ ይባላሉ። ኤልዛቤት ስትራይድ አንገቷ ብቻ ተቆርጦ ተገኘች። ምናልባት ገዳዩ ስራውን ሳይጨርስ ሰው መጥቶበት ሸሽቶ ይሆናል የሚል ድምዳሜ ተሰጠ። ነገር ግን ያመለጠውን እርካታ ለማግኘት ሲል በዚያው ሌሊት ጥቂት ርቀት ላይ ተጉዞ ካትሪን ኤዶውሰንን አገኛት። ካትሪን ላይ የፈጸመው ግፍ ግን ከመቼውም የከፋ ነበረ። ፊቷን ጭምር ቆርጦ አጥፍቶትም ነበረ። ውዝግብና ድንጋጤ ውስጥ ፖሊስ መላቀጥ አጥቶ ባለበት ወቅት የጉዳዩን አቅጣጫ ሙሉ በሙሉ የሚቀይር አንድ አስደንጋጭ ክስተት ተፈጠረ። ገዳዩ ከጨለማው ውስጥ ሆኖ ድምፁን አሰማ። ማንነቱን ለዓለም ለማስተዋወቅ ለጋዜጠኞች ደብዳቤ ጻፈ። በቀይ ቀለም የተጻፈውና ይዘቱ እጅግ የሚዘገንነው ይህ ደብዳቤ እንዲህ የሚል ነበረ። ፖሊሶች እኔን እንይዘዋለን እያሉ ሲያወሩ መስማት ያስቀኛል። ብልህ መስለዋቸዋል፣ ግን ገና የተሳሳተ መንገድ ላይ ናቸው። እኔ ስራዬን እወደዋለሁ፣ እንደገናም ለመስራት እቸኩላለሁ። በቅርቡ ስለ እኔ አዲስ ዜናን ትሰማላችሁ። ቢላዬ ስለታማ ነው። ስራዬን ቶሎ ለመጨረስ እድልን ይሰጠኛል፣ ይረዳኛል። እስከዚያው መልካም እድል ለናንተ ይሁን ሲል ፈራሚ ጃክ ዘሪፐር በሚል ስም ደብዳቤ ተላከ። ይህ ስም ጃክ ዘሪፐር ከዚያች ቀን ጀምሮ በለንደን ጎዳናዎች ላይ የሞትና የሽብር መጠሪያ ሆነ። ነገር ግን ገዳዩ በዚህ አላበቃም። ከጥቂት ቀናት በኋላ ሌላ ትንሽ ሳጥን ለፖሊሶች ላከ። በውስጡም ከሰው አካል የተቆረጠ ግማሽ ኩላሊትና ፍሮም ሄል ወይንም ከሲኦል የተላከ የሚል ርዕስ ያለው ሌላ ደብዳቤ አብሮ ተገኘም። ዓለም ለመጀመሪያ ጊዜ በአካል ከሚገድል አውሬ ባለፈ በሰዎች አይምሮ ውስጥ ሽብርን በመስራት ከፖሊስ ጋር የሚጫወት ሳይኮፓት እንደገጠማት ተረዳች። ኖቬምበር 9 1888 የጭካኔ ሁሉ መጨረሻ የሆነው ክስተት ተፈጠረ። ሜሪ ጄን ኬሊ የተባለችው የ25 ዓመት ወጣት በመንገድ ላይ ሳይሆን በራሷ ቤት በራሷ ክፍል ውስጥ ተገድላ ተገኘች። ገዳዩ እንደ ሌሎቹ ግድያዎች የመጣው ሰው እንዳያዩ ቸኩሎ አልነበረም። በቂ ጊዜን ወስዶ ተዘጋጅቶ ነበር የመጣው። ክፍል ውስጥ የተፈጠረው ነገር የሰው ልጅ አይምሮ ሊቀበለው የሚችለው አልነበረም። ያደረሰባት ጉዳት ሰውነቷን ከሰው ተራ የሚያወጣ ነበረ። ከዚህ ግድያ በኋላ ጃክ ዘሪፐር በድንገት ድምፁን አጠፋ። ግድያው ቆመ። ጭራቁም ላይመለስ ተሰወረም። ለመሆኑ ጃክ ዘሪፐር እሱ ማን ነበረ? ባለፉት 130 ዓመታት ከ100 በላይ ሰዎች ተጠርጥረዋል። አንዳንዶቹ እብድ ሐኪም ነበር ይላሉ። አንዳንዶች የንጉሳዊ ቤተሰብ አባል ነበርም ይላሉ። ሌሎች ደግሞ በጊዜው የነበረ ሰዓሊ ወይንም ጸጉር አስተካካይ እንደሆነ ይገምታሉ። ዘመናዊ ሳይንስ ወይንም ዲኤንኤ ምርመራና ፕሮፋይሊንግ ቢሞከርም እስካሁን በእርግጠኝነት ይህ ነው የተባለለት ሰው የለም። ጃክ ዘሪፐር በታሪክ እጅግ ዝነኛ የሆነውን ወንጀል ፈጽሞ ሳይያዝና ማንነቱ ሳይታወቅ ሚስጥሩን ይዞ ወደ መቃብር ወርዷል። ምናልባትም የእውነተኛው አስፈሪ ታሪክ ትርጉም ይህ ይሆናል። ጭራቆች ሁልጊዜ አይሸነፉም። አንዳንዴ ከጎናችን ሆነው ሳይታወቁ ሊኖሩ ይችላሉ። ይህ የጃክ ዘሪፐር አሰቃቂውና እንቆቅልሽ የሆነው ብዙዎች ሊፈቱት ያልቻሉት አሰቃቂ ታሪክ ነው።